ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን ቆያችሁ? ይሄ ማህደረ ሔዋን ነው። ቻናላችንን ሰብስክራይብ ያላደረጋችሁት ሰብስክራይብ በማድረግ እንዲሁም የደውሏን ምልክት በመጫን ቤተሰብ ይሁኑ። ውድ ተመልካቾቼ ለመሆኑ ህይወት ውድድር ናት ብላችሁ ታስባላችሁ? ብዙዎቻችን በኑሮ ደረጃ ብንለያይም መጨረሻው ግን አንድ መሆኑን ዘንግተነዋል። እስኪ ይሄንን ትልቅ እውነታ አብረን እንመልከት። አንተ በውድ ሆስፒታል ተወልደ ይሆናል። እኔ እቤት ውስጥ ተወልጃለሁ። ሁለታችንም በህይወት እየኖርን ነው። አንተ በግል ትምህርት ቤት ተምረህ ይሆናል። እኔ በመንግስት ትምህርት ቤት ተምሬያለሁ። ሁለታችንም በአንድ ዩኒቨርሲቲ ጨርሰናል። አንተ ከሞቀ አልጋ ላይ ከእንቅልፍ ነቅተህ ይሆናል። እኔ ከመሬት ላይ ነቅቻለሁ። ሁለታችንም የሰላም ሌሊት አሳልፈናል። አንተ የለበስካቸው ልብሶች ውድና ውብ ይሆናሉ። የኔ ቀላልና ርካሽ ናቸው። ሁለታችንም እርቃናችንን ሸፈነናል። አንተ ብዙ የምግብ አይነቶችን ከጥሩ መስተንግዶ ጋር መርጠህ ተመግበህ ይሆናል። እኔ ቤት ያፈራውን በልቻለሁ። ሁለታችንም ግን የምግብ ፍላጎታችንን ለማርካት ስንል ተመግበናል። አንተ በውድ የቤት መኪና ትሄድ ይሆናል። እኔ የህዝብ ትራንስፖርት ተጠቀማለሁ። ሁለታችንም ግን ወደ ፈለግንበት መድረሻ ደርሰናል። ምናልባት ይህንን ጽሑፍ እያነበብክ ያለው በሳምሰንግ ጋላክሲ ወይም በአይፎን ስልክ ታግዘህ ይሆናል። እኔ ይህንን የጻፍኩት ስክሪኑ በተሰበረ ስልክ ቢሆንም ሁለታችንም መልእክቱ እኩል ይታየናል። ይኸውልህ ህይወት የፉክክር መድረክ አይደለችም። ነገሮችን ለማሳካት ብዙ መንገዶች ቢኖሩ እንኳን ሁሉም የህይወት መስመሮች የሚመሩን ወደ አንድ አቅጣጫ ነው። ይህም ሞት። ደስታ ደግሞ ሁሉን ነገር በማግኘት ውስጥ አይመጣም፣ ካለ ነገር ውስጥ መልካሙን በማውጣት እንጂ። ትልቁ ቁም ነገር ያለው ራስህን የምታይበት መነጽር ነው። ደስታ ማለት የምትወደውን ማግኘት አይደለም። ደስታ ማለት ያገኘውን በቂ ነገር መውደድ ነው። ያንተ በዚህ ዓለም መኖር የሚያስደስተው ሌላውን ሲሆን አንተን የሚያስደስተው የሌላው መኖር ነው። ትላንት ያጣውን ዛሬ ታገኛለህ። ዛሬ ያጣውን ነገ ታገኛለህ። ሁሉንም ደግሞ የነገ ታጠዋለህ። ባጭሩ አንድ ቀን ሁሉንም ትተህ ትሞታለህ። ታዲያ ለምን ይሁን ይህ ሁሉ ትዕቢት? ለምን ይሁን ይህ ሁሉ ራስ ወዳድነት? ለምን ይሁን ይህ ሁሉ ጭቅጭቅ፣ ክርክርና ንትርክ? ለምን ይሁን ይህ ሁሉ ቅናት? ለምን ይሁን ይህ ሁሉ ጥላቻ? እኮ ለምን ይሁን ይህ ሁሉ የክፋት ስራ? ጥለህ ለምትሄድ ዓለም እስኪ ለሞት ሩብ ጉዳይ እንደቀረው ሰው እንኖር። ደሃ ሀብታም ሳትል፣ የተማረ ያልተማረ ሳትል፣ መልከ መልካም መልከ ጥፉ ሳትል፣ ባለስልጣን ተራ ሰው ሳትል፣ ሁሉንም በሰውነቱ እኩል ተመልከት። ስማ፣ እርዳ፣ አድንቅ፣ አመስግን። ምክንያቱም የሁሉም ፍጻሜ አንድ ስፍራ መቃብር ነውና። በሰዎች ደስታ ደስ ይበልህ። ራስህንም በዚህ ምድር ብቻ አትለካ። ከዚህ ዓለም ወዲያ ያለውን ህይወት አስብ። ውድ ተመልካቾቼ ታዲያ ያገኘነውን ነገር ሁሉ ትተነው ወደማይቀርበት ስንሄድ ይዘነው የምንሄደው ያደረግነው መልካምነት ብቻ ነው። እናንተ ዛሬ ለማን መልካም ነገር አደረጋችሁ? ሐሳባችሁን በኮሜንት አጋሩኝ።
ስላዳመጣችሁኝ አመሰግናለሁ። ቀጣይ እስከምንገናኝ ቸርን ሰንብት። ማህደረ ሔዋን